የኢትዮጵያ ቀደምት ታሪክና ስልጣኔ ከዚህ ባህር ነጥሎ ማየት አይቻልም። ይህ በአፍሪካና በእስያ መሃል የሚገኘው ረጅሙ ባህረ ሰላጤ ቀይ ባህር ነው። የኢትዮጵያ ጥንታዊ ታሪክ ሲገለጽ እያንዳንዱ የታሪክ ምዕራፍ በቀይ ባህር ዳርቻዎች ላይ የታተመ ነው። እነዚህ የቀይ ባህር ዳርቻዎች የኢትዮጵያ ቀደምት ስልጣኔ አሻራ፣ የተጋድሎ ታሪክ ዳና አርፎባቸዋል። ቀይ ባህር ለኛ ስልጣኔያችንም ከሱ ጋር የተያያዘ ነው። ታላቅነታችንም የኢትዮጵያ ታሪክ ከሱ ጋር የተያያዘ ነው። ታሪካችንን ወደ ኋላ ስንሄድ ዘይላና በርበራ የኛ ነበረ። ፖርት ኦፍ አዱሊስ የምንለው ነበረ። አሁን ጥዮ የሚባል ትንሽዬ ከተማ አለች፣ ምጽዋ አለች። ከዛም እኮ ከባህሩን ተሻግረን እኮ ሳውዲ አረቢያንና የመንን አስተዳድረናል በአብርሃዋ አጽብሃ ዘመን። ቀይ ባህር በአጠቃላይ ኢትዮጵያ በተቆጣጠረችበት ሰዓት ላይ ወይም በምታስተዳድርበት ሰዓት ላይ በቀይ ባህር ሰላሙ፣ መረጋጋቱ፣ አንድነቱ፣ ንግዱ፣ ሁሉ ነገር ተግባራዊ የሆነበት ጊዜ ነበር። ገናናው የአክሱም ሥርወ መንግሥት በዓለም ከነበሩት የወቅቱ 4 ኃያላን መንግሥታት መካከል አንዱ ነበር። ቀይ ባህር ደግሞ የአክሱም ነገሥታት ዋነኛ የንግድ መስመርና የባህር ይዞታ ሆኖ አገልግሏል። በዘመኑ የአክሱም ነገሥታት ስር ደማቅ የነበሩት የቀይ ባህር ዳርቻ ላይ የሚገኙት ወደቦች ዓለም አቀፍ የንግድ መናኸሪያ ነበሩ። በተለይም ዛሬ በፍርስራሽ የተሞላችው አዱሊስ በዘመኑ ዓለም አቀፍ ነጋዴዎች የሚተራመሱባት ደማቅ የንግድ ከተማ ነበረች። ቀይ ባህር ማለት ቀይ ባህር አሉት እንጂ ስያሜው ራሱ ባህረ ነጃሺ ነው የሚባለው። የጥንት የሚታወቅበት ባህረ ነጃሺ ማለት እንግዲህ አክሱም ላይ የነበረው ስልጣን በዛን ጊዜ በአካባቢው ከነበሩት 3 ኃያላን ሀገራቶች አንዷ ነበረች አክሱም። የአክሱም ደግሞ ዋና ወደቧ ያን ጊዜ አዱልስ ነበረች። አዱልስ ማለት ከአክሱም 405 ኪሎ ሜትር ትርቃለች። ቀይ ባህር ብቻ አይደለም፣ አትላንቲክ ውቅያኖስ ራሱ ከአፍሪካ በስተምዕራብ ወይም በአሜሪካና በአፍሪካ መካከል ያለው ውቅያኖስ ራሱ ጥንት ስፔኖች፣ ፖርቹጋሎች፣ ግሪኮች አሳሾች ካርታ ሰርተውለታል። ኢትዮፒክ ኦሽን ነው የሚለው። ኢትዮፒክ ኦሽን አትላንቲክ ራሱ ቀይ ባህር ለኢትዮጵያ ጥንካሬዋም ድክመቷም ነው። የአካባቢውን ስትራቴጂያዊ ፋይዳ ያወቁ የቅርብና የሩቅ ኃይሎች ይህን አካባቢ ለመቆጣጠር ኢትዮጵያን ከተፈጥሯዊ የባህር ወሰኗ ለማራቅ ያላደረጉት ጥረት አልነበረም። በተለይም የአክሱም ሥርወ መንግሥት መዳከምን ተከትሎ በቀይ ባህር ላይ ዓይናቸውን የጣሉ የኢትዮጵያ ጠላቶች ይህን መስመር ለመቆጣጠር ብርቱ ጥረት አድርገዋል። ኢትዮጵያውያንም ይህን ተፈጥሯዊ የባህር ይዞታቸውን ላለማጣት ብዙ ዋጋ ከፍለዋል። ነገር ግን የማዕከላዊ መንግሥት መዳከምና የውጭ ኃይሎች ጫና መበራከት በሂደት ኢትዮጵያ ከሰፊው የባህር ይዞታዋ እየተገፋች መጥታለች። ከ3 ከ4 ጊዜ በላይ የባህር በር ያጣንባቸው ታሪካዊ እንትኖች አሉ። ምናልባትም ያው ድሮ ከአክሱማይት ስልጣኔ ጊዜ ጀምሮ ያለውን ጊዜ ከተመለከት ነው። ከዛ ጊዜ ጀምሮ አንዴ ስናገኝ አንዴ የምናጣበት እንደዚህ አይነት ነገሮች ነበሩትና አይ ቲንክ ለ4ኛ ጊዜ ይመስለኛል አሁን ላይ ያለንበት ዘመን ላይ ያጣ ነው የባህር ተደራሽነትና ዞሮ ዞሮ ግን ተመልሰን እንደገና የምናገኝባቸው እድሎችም እንደነበሩ ከታሪክ የምንረዳው ነው። አሉላ አባ ነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል፣ ይኖራል ይላሉ። ዊዝደም ነው። ታሪክን አነሱት። ኔቸር የሰጠችውን
መንሳት አይቻልም አሉ። የኢትዮጵያ የቀይ ባህር ይዞታ የጥንት ታሪክ ብቻ አልነበረም። በቅርብ ጊዜ በንጉሱና በደርግ ስርዓት ጭምር ኢትዮጵያ የቀይ ባህር አንዷ ባለ ይዞታ ነበረች። ከ33 ዓመታት በፊት ኢትዮጵያ ከዚህ ተፈጥሮ በቸራት ባህር ላይ የባህር ኃይልና የንግድ መርከቦቿ በነፃነትና በልዕልና ይቀዝፉ ነበር። ባህር ኃይሉ የተቋቋመው እንግዲህ በ1948 ዓመተ ምህረት ነው። ቅድም እንዳልኩ እንግዲህ ከራስ ካሳል እስከ ራስ ዱሜራ ያለውን ወደ 2000 ኪሎ ሜትር አካባቢ በመርከብ ይጠበቃል። ማንም የኢትዮጵያን ባህር ማንም ካለ ፈቃድ ዘሎ የሚገባ መርከብ የለም። በንጉሱ ጊዜ እንደምታዩት ቀይ ባህር ጋር ሆነው ይሄም ታሪክ ነው። ይሄንን ታሪክ መፋቅ አትችልም። አፋሮች ጅቡቲም አሉ፣ ኢትዮጵያም አሉ፣ ኤርትራም አሉ። በዲሞግራፊ ካያችሁት 1.5 ሚሊዮን አፋር በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ። ጅቡቲ ያለው ሶማሌ ግን ቀይ ባህርን አክሰስ ያደርጋል። ሶማሌ ያለው ሶማሌ ደግሞ ቀይ ባህርንም ኢንዲያ ኦሽንም አክሰስ ያደርጋል። ኬንያ ያለው ሶማሌ ኢንዲያ ኦሽን አክሰስ ያደርጋል። ኢትዮጵያ ያለው ሶማሌ ምን በድሎ ነው ለብቻው ሁሉም ጋር ያለ ሶማሌ እያገኘ ኢትዮጵያ ውስጥ ያለው ሶማሌ ለምን ተከለከለ? ስኮለርሺፕ ሁሉ እናስተምር ነበር። የሱዳን መርከበኞች መጥተው እኛ ጋር ይሰለጥናሉ። የዩጋንዳ፣ ታንዛኒያ መጥተው አሁንም አሉ። ትልቅ ማዕረግ ላይ ያሉ መርከበኞች ኢትዮጵያ ውስጥ የሰለጠኑ አሉ እና ኢትዮጵያ በዚህ በጣም ትታወቅ ነበር። ኢትዮጵያ የታሪኩ አካል የህልውናዋ መሰረት ከሆነው ቀይ ባህር በግፍ ተገፍታ ከወጣች 33 ዓመታትን ደፈነች። በአንድ ወቅት ከቀይ ባህር አልፋ እስከ ህንድ ውቅያኖስ ድረስ ገናና የነበረች ሀገር ቁራሽ የባህር መዳረሻ መሬት ተነፍጓት ለ33 ዓመታት በር አልባ ሆና ቆይታለች። የዛ እንቅስቃሴ በቢሊየን የሚቆጠር ዶላር ነው ያፈሰሱበት እዛ እንዲወጣ። በባህር በኩል በተለይ ኢትዮጵያ አሁን ከ50 እስከ 60 ኪሎ ሜትር ባለ ርቀት እኮ ከቀይ ባህር ተገልለን ያለን። ኢትዮጵያ ከቀይ ባህር ከ70 ኪሎ ሜትር ባነሰ ርቀት ላይ ትገኛለች። በዚህ አጭር ርቀት ውስጥ ከ120 ሚሊዮን በላይ ህዝብ መኖሪያ የሆነችውን ታላቅ ሀገር መውጫ በር እንዳይኖራት ማድረግ ከሞራልም ከታሪክም ከህግም አንጻር ምክንያት አልባ ነው። ህንድ ውቅያኖስን አትላንቲክን አልፈን የምንታወቅ የገዛን ያስተዳደርን አንዲት የባህር አንድ መርከብ መሻገሪያ በራተን ከሞራል አንጻር በጣም የወረደ ነው። አውሮፓውያንም ከሞራል አንጻር የሰሩት ድርጊት ልናጋልጥ ይገባል። ምሁራን በተለይ ምን ማለት ነው ኢትዮጵያን በዚህ ገመድ ሪሊ እኛ በዙሪያዋ ኢትዮጵያን ከበን ያደረግነው የቅኝ ግዛት አስተዳደር ትክክል ነበር ወይ ተብለው ኩዌሽን ሊያደርጉ ይገባል። ከሞራል አንጻር እነሱም ውድቅ ናቸው። ይሄ የኢትዮጵያ ህዝብ የተዋደቀለት ባህር ነው። ዝም ብሎ በነፃ የሚለቀቅ አይደለም። ለባለፉት 33 ዓመታት በኢትዮጵያ ውስጥ ስለ ባህር በር ማንሳት ታሪካዊ መብትን መጠየቅ የተስፋፊዎች ጥያቄ ተደርጎ ሲፈረጅ ቆይቷል። ነገር ግን ባለፉት 2 ዓመታት የባህር በር ጉዳይ ነውርነቱ አብቅቶ ብሔራዊ አጀንዳ ሆኗል። ለዘመናት ሲብላላ የነበረው ቁጭት ገንፍሎ የመንግስትና የህዝብ የማይታጠፍ ጥያቄ ሆኖ ወጥቷል።
በተለይም ደግሞ የባህር በር ጥያቄን በተመለከተ ሴኩሪታይዝ ተደርጎ የነበረበት ጊዜ ስለነበረ ነው እንጂ አይ ቲንክ ጥያቄው ለረጅም ጊዜ የኢትዮጵያ ሕዝብ ጥያቄ የነበረ ጥያቄ ነው።